ዳንኤልን በአንበሶች ጉድጓድ በተወረወረ ጊዜ አፋቸውን እንደዘጋ ሁሉ ስለ ቸርነትህና ስለ ስምህ ብለህ የእነዚህን እባብ አፋቸውን ዝጋ። እናንተ መርዛማ እባቦች ካጠገቡ እንዳትደርሱ በሰላም ይሁን። በራፉን ክፈተውና የአጥንቶቹ ቅሪቶች እንዳሉ ተመልከት። ምንድነው ነገሩ? ተነድፏልን? አላወኩም። እስቲ እናያለን። አንተ በእርግጥ አደገኛ አስማተኛ ነህ። ይህ አስማት አይደለም፣ የእግዚአብሔር ኃይል ነው። ቃል ኪዳኑ የታመነ ነው። በቃሉ ለእናንተ እላችኋለሁ ጊንጦችና እባቦች ከእግራችሁ በታች ልታደርጉ ስልጣንን ሰጥቻችኋለሁ፣ ለጠላቶቻችሁ እጅ አትሰጡም ብላችሁ። እኔ አላምንም። እርሱ ስልጣን መስጠቱን። ስልጣን እኮ ለንጉሥ ብቻ ነው የሚሰጠው። ምድራዊ በሆነና በሚታይ ነገር ብቻ አትመን። ይህንኑ ምስክርነት ደግሞ ያሳያል። ልትክዳቸው የማትችላቸውን ነገር በራስ ላይ ተመልከት። የገዢውን አካል ቀና አድርገውና በአንገቱ ዙሪያ አስተውለው። እኛ በክፉ ፈንታ ክፉ አንመልስም። በመጽሐፍ ቅዱሳችንም በክፉ ፈንታ ክፉ አትመልሱ፣ የሚሰድቧችሁንም መርቁ ነው የሚለው። እኔም በጌታ ኢየሱስ ክርስቶስ ስም እለምናለሁ፣ ይህን እባብ እንዳይነድፈኝ አድርግልኝ። ከላዩ ውረድ፣ እንዳትነካው። የጌታ የኢየሱስ ክርስቶስ ስም የተባረከ ነው። ከዚህ ቀደም ፈጽሞ እንዲህ አይነት ነገር አላየንም። ለኢየሱስ ክርስቶስ ስም ምስጋና ይግባው። ይህ ልጅ ስልጣኔን እየተጋፋኝ ነው። እርሱ ካለ እኔ መኖርም ሆነ መግዛት እንደማልችል ስልጣኔንም እንደማጣ ይሰማኛል። ክብሬን እንዳቃለለ በሕዝብ ፊት እንዳቃለለኝ ለአማልክቱ እንዲሰዋ አስገድደዋለሁ። ይህም የታላቁ ንጉሥ መንግሥት እንጂ የልጆች ጨዋታ አይደለም። ከራስህ ላይ የእግዚአብሔርን ሥራ አይተህ ይህንን አጸያፊ ቃል ስትናገር አታፍርም? በጋን ውስጥ የፈላ ውሃ አዘጋጁ፣ በውስጡም ነዳጅ ጋዝና ሰልፈር ጨምሩበትና ይህን ልጅ ውስጡ ክተቱልኝ።